ብዙ ጊዜ ስላየው ነው ስለመቤታችን ስታነሳና የመቤታችንን ክብር የመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው ባንተ ሐሳብ ያነሳውትና የድንግል ማርያምን ቅድስና የድንግል ማርያምን እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። እኔ እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያረግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷም የወደደችለት ስራዋ ነውና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። ደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስም። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ።